ዲዛይር ኦንላይን ስኩል እነሆ በኦንላይን ተማሪዎችን ተቀብሎ ማስተማር ከጀመረ 2 ዓመት ሞላው። በዚህም እጅግ በጣም ደስተኞች ነን። ላለፉት 2 ዓመታት ዲዛይር ኦንላይን ስኩል በአማርኛ ፊደል፣ በእንግሊዘኛ ፊደል፣ በእንግሊዘኛ ኮሚኒኬሽን፣ በኮምፒውተር ቤዚክ እንዲሁም ደግሞ በቢዝነስ እና በስብዕና ማጎልበቻ ስልጠናዎች ለተማሪዎች ሲሰጥ ቆይቷል። በዚህም እጅግ በጣም ብዙ ደስተኛ የሆኑ በሺዎች የሚቆጠሩ ተማሪዎችን ማፍራት ችለናል። አሁን ደግሞ ላለፉት 2 ዓመታት ለ6 ዙሮች ሲሰጥ የነበረውን ትምህርት አሁን 7ኛ ዙር ብለን ምዝገባችንን በዚህ ሳምንት ጀምረናል። ስለዚህ በያላችሁበት ሆናችሁ ይህንን ቪዲዮ የምትመለከቱ ሁላችሁም ትምህርትን ፈልጋችሁ በስራ ምክንያት በአንዳንድ አለመመቻቸቶች ምክንያት ትምህርታችሁን አቋርጣችሁ ያላችሁ ከኛ ጋር ትምህርታችሁን እንድትቀጥሉ እንጋብዛለን። እስኪ ደግሞ ላለፉት 2 ዓመታት ካስተማርናቸው ተማሪዎች መካከል ምን አይነት ምላሽ እንዳላቸው አድምጠን እንመለስ። ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ ዜሮ? እንዴት ነሽ ኑረን? ያለው አልሐምዱሊላህ። ሀያት እንዴት ነሽ? አልሐምዱሊላህ ረብል ዓለሚን። አንቺ እንዴት ነሽ? አሪፍ ነው አልሐምዱሊላህ። ወገኖቼ እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? አለን አልሐምዱሊላህ። እናንተ እንዴት ናችሁ? አለን። እንኳን በሰላም መጣሽ። እንኳን ሰላም ቆያችሁኝ። ቲቸር እንዴት ነህ? ይሰማል ይሰማል። ኧረ አለን አልሐምዱሊላህ። ፊደላት አንድ ላይ ሲቆጠሩ 231 ይሆናሉ ማለት ነው። እዚህ የፊደል ገበታ ላይ ያሉ የአማርኛ ፊደሎች 33 ሲባዛ በ7 230። ከዚህም ውጪ ሌሎችም ፊደላት አሉ። እንደ ዲዛይር ኦንላይን ስኩል ለመጣንበት የ2 ዓመት ጉዞ እጅግ በጣም ደስተኞች ነን። ተማሪዎቻችን እኛ ጋር የፈለጉትን ነገር ሲያገኙ፣ ጉድለታቸው ሞልቶ ስንመለከት፣ እኛም ደግሞ ከዚህ በላይ የተሻለ መስራት እንዳለብን እያሰብን ከጊዜ ወደ ጊዜ በመምህራን በአንዳንድ መደራጀት ባለብን ነገሮች ሁሉ እየተደራጀን በቴክኖሎጂም እየዘመንን ተማሪዎች በሚፈልጉት በሚመቻቸው መልኩ ለማድረግ እንግዲህ ጥረቶችን አድርገናል። አሁንም ከባለፈው ዙር የተሻሉ ነገሮችን ይዘን እየመጣን እንግዲህ ወደፊት እየሄድን ያለ ነው። በተለይ ደግሞ በስራ ምክንያት በአንዳንዱ ጥረቶች ምክንያት ሀገር ቤት ሳትማሩ ቀርታችሁ ወይም በሆነ ምክንያት አቋርጣችሁት ከሆነ ዲዛይር ኦንላይን ስኩል በመምጣት በመቀላቀል ትምህርታችሁን መቀጠል ትችላላችሁ። ይህ እድል እንዳያመልጣችሁ። ለወዳጆቻችሁ፣ ለጓደኞቻችሁ፣ ለቤተሰቦቻችሁ ሁሉ ይህንን መልእክት አስተላልፉልን። እናመሰግናለን።